በዛሬ መሰናዷችን የጥቁር አዝሙድ ለውበታችን የሚሰጠውን አስደናቂ ጥቅም ይዘንላችሁ መጥተናል። አብራችሁን ቆዩ። ጥቁር አዝሙድ ቅመሙ ለአያሌ ምክንያት ይጠቀማል። ከነዚህም አንዱ የማጣፈጫው ጸባይ ነው። በጥንት ዳቦዎች ለማጣፈጥ ብዙ ይጠቀሙ ነበር። አሁን ግን በተለይ በመጠጥ ቆንዶ በርበሬ፣ ኮረሪማ፣ ዝንጅብል ጋር ተደባልቆ ይጠቀማል። ብርቱ መጠጦችን ዳረቄ ወይም ካቲካላ ይህን ይጨምረዋል። ጥቁር አዝሙድ በሞቃታማ አካባቢዎች የሚበቅል ተክል ሲሆን በጥንት የስልጣኔ ዘመን ግብጾች እንደ አለርጂ፣ የሰውነት መመረዝ፣ ድብርትና በርከት ያሉ የጤና ችግሮች ለማከም ሲጠቀሙበት እንደነበር ይነገራል። ከሞተ በቀር ሁሉም በሽታ የሚያድን ተክል እንደማለት የሚነገርለት ጥቁር አዝሙድ ከዳቦ ጋር ተቀላቅሎ መጋገር የሚመከር ሲሆን ይህም የሆድ ህመም፣ የሳምባ እንዲሁም ማስመለስ ለማስቆም ይረዳል ይባላል። የጥቁር አዝሙድ ዘይት ለጤና በጣም ጠቃሚ ከሚባሉት ውስጥ ይመደባል። ይህም እንደ ብሮንካይት፣ አስምና ማይግሬን የራስ ህመም ለማከም እንደሚረዳ ይነገራል። እንዲሁም የፀጉር መነቃቀልን የሚከላከል ሲሆን ክብደት ለመጨመር ለሚፈልጉ ጠቀሜታው የጎላ ነው። በተጨማሪ የስኳር ህመም ለማከም እና የደም ግፊት ለመቆጣጠር የሚረዳ ሲሆን ችግሩ ያለባቸው ሰዎች ቢያንስ ለተከታታይ 6 ወራት ያክል ቢመገቡት ምግብ ውስጥ የጥቁር አዝሙድ ዘይት ጨምረው እንዲመገቡ ይመከራል። የጥቁር አዝሙድ ዘይቱ በምግባቸው ውስጥ በምንጨምርበት ጊዜ ምግቡን አብስለን ከጨረስን በኋላ መጨመር ይኖርብናል። ሌሎች በሽታዎች ለመከላከል ይረዳል ዘንድ በቀላሉ ለ3 ጊዜ 1 ሻይ ማንኪያ በጥቁር አዝሙድ ዘይት መጠጣት ይመከራል። ለካንሰር በሽታ የክሮሻ ሳይንቲስቶች በጥቁር አዝሙድ ዘይት ውስጥ ስለሚገኘው 2 ፋይቶ ኬሚካል እንዴት ካንሰር እንደሚከላከሉ ጥናት አድርገው ነበር። በጥናታቸው መሰረት እነዚህ በጥቁር አዝሙድ ዘይት ውስጥ የሚገኙ 2 ኬሚካሎች ካንሰርን የሚያስከትሉ ቲዩመርሲዎችን በ52% መከላከል እንደሚችል ማረጋገጥ ችለዋል። በሁለቱም ኬሚካሎች መበልጸጉ ጥቁር አዝሙድ የተለየ ያደርገዋል። ይህም ካንሰር በተለያዩ መንገዶች ለመከላከልና ለማከም ይረዳል። ለጉበት ጤንነት ጉበት ለሰውነታችን በጣም አስፈላጊ ከሆኑ አካሎቻችን አንዱ ነው። ወደ ሰውነታችን የገባው ማንኛውም መርዛማ ነገር በጉበት አማካኝነት ይረክሳል። ከጉበት የሚገኘው ሐሞት ስብ በመፍጨት እንዲሁም አእምሮ እና ሰውነታችን ደስተኛና ጤናማ በማድረግ ቁልፍ የሆነ ሚና በመጫወት ይጠቀማል። በመድኃኒቶች የጎንዮሽ ጉዳት፣ በአልኮል መጠጦችና በተለያዩ በሽታዎች ጉበታችን ለተጎዳ ወይም ስራውን ለቀነሰባቸው ሰዎች የጥቁር አዝሙድ ዘይት ጉበት ለማገገም ለማዳን የሚደረገው ሂደት በሚገርም ሁኔታ ያቀላጥፋል። ለስኳር በሽታ በህንድ የሕክምና ቡድን ተጠንቶ ለህትመት የበቃው ጥናት እንደሚያሳየው የጥቁር አዝሙድ ዘይት የጣፊያ ቤቶችን ሴሎች በፍጥነት እንዲያገግሙ በሴራም ውስጥም ቀንሶ የሚገኘውን የኢንሱሊን መጠንን እንዲጨምርና በሲኒም ውስጥ ጨምሮ የሚገኘውን የስኳር መጠን እንዲጨምር ያደርጋል። እንደሚታወቀው ኒጌላቲክ አሲድ በተክሎች ላይ ከሚገኘው ጥቂት ንጥረ ነገሮች አንድ ሲሆን አይነት 1 እና 2 የስኳር ህመሞችን በመከላከል ይረዳል። የሰውነት ክብደትን ለመቀነስ ጸረ ውፍረት ባህሪዎች ያላቸው ተክሎች የትኞቹ እንደሆኑ ለመለየት የተደረገ አንድ ጥናት እንደሚያሳየው የጥቁር አዝሙድ ዘይት ውጤታማ ተፈጥሯዊ የውፍረት መከላከያ መሆኑን አረጋግጧል። የጥቁር አዝሙድ ዘይት በሚከተለው የሰውነት ክብደት ሊጨምሩ የሚችሉ ክንውኖችን በመክታት ወይም በማስተካከል ይረዳል። የምግብ ፍላጎትን፣ ግሉኮዝ ወይም ስኳር አንጀት ውስጥ መመምጠጥ፣ የደም ስኳርን መጠን እንዲሁም ኮሌስትሮልን። ለፀጉር መሳሳት ከብዙዎች አንዱ ልዩ የሆነው የጥቁር አዝሙድ ጥቅም የፀጉር መሳሳት ወይም መመለጥን መከላከሉና በፍጥነት እንዲያገግም ማድረጉ ነው። ይህ እንዴት እንደሆነ ማንም ማወቅ ባይችልም ለመገመት ግን በጣም ቀላል ነው። ይህ ጥቁር አዝሙድ ከፍተኛ የሆነ የጸረ ኦክሳይዳንት እና የጸረ ባክቴሪያ ባህሪ ስላለው ነው። ለቆዳ ጤንነት ሚላኒን ቀለም ሲሆን ቆዳችን ጉዳት እንዳይደርስ በመከላከል ይጠቅመናል። ለዓይናችን ቆዳችንና ለእያንዳንዱ የራሳችን ቀለም እንዲኖረን በማድረግ ከፍተኛ የሆነ ሚናን የሚወጣው ኬሚካል ነው። ሚላኒን ጋር በተያያዘ የቆዳ በሽታዎች እንዲያገግም ይረዳናል። ኢንፌክሽን ይከላከላል። ዓለም አቀፍ ስርጭት ያለው በሚቴሲሊን የማይሞተው ስታፋይሎኮከስ የሚባለው ባክቴሪያ የጥቁር አዝሙድ ዘይትን በመግደልና በማጥፋት ይጠቅመናል። ለቡግር
ጥቁር አዝሙድ አድቅቆ መፍጨት፣ የሰሊጥ ዘይትና 1 ማንኪያ የስንዴ ዱቄት ጨምሮ በአንድነት መለወስ፣ ማታ ማታ ተቀብቶ ማደርና ጠዋት ለብ ባለ ውሃና በሳሙና መታጠብ ይኖራል። ለስብራት አፋጣኝ ጥገና የምስርና የሽንኩርት ሾርባ፣ ቅቅል እንቁላል፣ 1 ትልቅ ማንኪያ የደቀቀ ጥቁር አዝሙድ በአንድ ቀላቅሎ ቢያንስ 1 ቀን ወስዶ በቀጣዩ ቀን አርፎ እንደገና በሁለተኛው ቀን መውሰድ። ስብራት የዘመናዊ ሕክምና በጀሶ ከታሰረ በኋላ ከአቅራቢያ ያለው አካል በጥቁር አዝሙድ ዘይት ማሸት። እስሩን ከተፈታ በኋላ ደግሞ ለብ ባለ ውሃ የጥቁር አዝሙድ ዘይት በየቀኑ ማሸት። ለደም ብዛት ትኩስ መጠጥ ባሰኘው መጠን ጥቂት የጥቁር አዝሙድ ዘይት ጠብታዎችን ጨምሮ መጠጣት። በተጨማሪም ገላው ጥቁር አዝሙድ በመቀባት ቢያንስ በየሳምንት 1 ጊዜ የፀሐይ ሙቀት ቢወስድም ምንኛ ጥሩ ነበር። ለኩላሊት ኢንፌክሽን የጥቁር አዝሙድ ዱቄት በወይራ ዘይት ለብሶ ህመም በሚሰማው ቦታ ላይ መለጠፍ። በተጨማሪም 1 ማንኪያ የጥቁር አዝሙድ በየቀኑ በባዶ ሆድ ለ1 ሳምንት ጥሬውን መቃም። ከዚያም በኋላ ኢንፌክሽኑ ይወገዳል። ለሐሞት ከረጢት 1 ማንኪያ የጥቁር አዝሙድ፣ ሩብ ማንኪያ የተፈጨ ሬት 1 ኩባያ ማር ጋር በመለወስ ጠዋት ማታ መብላት ይኖርቦታል። ፊቶ ቅላት እስኪያሳይና ችግሩ እስኪወገድ ድረስ ይህንኑ መፈጸም። በየቀኑ በባዶ 1 ሲኒ የወይራ ዘይት መጠጣት አይርሱ። ለልብና ለደም ዝውውር ችግር የልብ ህመምተኞች ሰዎች በማናቸው ወቅት እንደ ምግብ፣ እንደ መጠጥ፣ እንደ አስፈላጊነቱ መውሰድ ይኖርቦታል። ለትውከት ጥቁር አዝሙድ ከቀረፋት ጋር በመደባለቅ በደንብ ማፍላት፣ ማጣፈጫዎቹን ሳይጨምሩ በቀን 3 ጊዜ መጠጣት። ሁለተኛ ዙርም መጠጣት ያስፈልጋል። ለቃርና ለመሳሰሉት የተወሰኑ የጥቁር አዝሙድ ቅባቶች ጠብታዎች በ1 ኩባያ ትኩስ ወተት ውስጥ ጨምረው በማር አጣፍቶ መጠጣት የቃር ስሜቶ እንዲገታ ያደርጋል። ለዓይን በሽታ በጥቁር አዝሙድ ዘይት በዓይንና በጆሮ መካከል ያለው የሰውነት አካል መኝታ በፊት ማሸት። በማንኛውም ትኩስ መጠጥ ውስጥ አሊያ የሥራ ሰዓት ጭማቂ እንደ ካሮት የመሳሰሉ ውስጥ ጥቂት ጠብታዎችን ጨምሮ መጠጣት ይቻላል። የምግብ ፍላጎትን ለማሳደግ ከምግብ በፊት ጥቂት ደቂቃዎች ቀደም ብሎ 1 ማንኪያ ጥቁር አዝሙድ ቅመሙን በጥርሶቹ ማድቀቅ። ከዚያም ጥቂት ቆምጣጤ ጠብታዎች የተቀላቀለበት 1 ሲኒ ቀዝቃዛ ውሃ ያወርዱ። ከዛም ጥቂት ቆምጣጤ ጠብታዎች የተቀላቀለበት 1 ሲኒ ቀዝቃዛ ውሃ ያወራርዱት። ለቅማልና ለቅጫም ጥቁር አዝሙድ አድቅቆ መፍጨት፣ በቆምጣጤ ለውሶ ለመታሻ በሚያገለግል መልኩ ማዘጋጀትና ፀጉርን ተላጭቶ መቀባት አሊያም ቆዳው ድረስ ዘልቆ እንዲገባ ማድረግና ለሩብ ሰዓት ለፀሐይ ማጋለጥ። ከ5 ሰዓት በኋላ መታጠብ። ለ1 ሳምንት ያህል ይህንን ደጋግሞ መፈጸም። ለጥርስ፣ ለቶንሲልና ለጉሮሮ ህመም የጥቁር አዝሙድ አፍልቶ መጉመጥመጥና ለጉሮሮ ችግር እጅግ ጠቃሚ ነው። እንደ ማንኪያ 1 ማንኪያ አዘጋጅቶ ለብ ባለ ውሃ ውስጥ ጨምሮ መጠጣትና በዘይቱም የጉሮሮ ውጫዊ አካልን መቀባት፣ ውስጥም ደጋግሞ መንጋጋን መቀባት። አስምን ለማከም የሚረዳን የጥቁር አዝሙድ ሽሮፕ በቤት ውስጥ ለመስራት ደግሞ 1 ሻይ ማንኪያ ጥቁር አዝሙድ በደንብ እንዲደርቅ አድርጎ መውቀጥ፣ 2 ፍሬ ነጭ ሽንኩርት የተፈጨ፣ 2 ሻይ ማንኪያ ማር አንድ ላይ በመደባለቅ ውህደቱን ሁሌም ጠዋት ከእንቅልፋችን እንደነቃን ከምግብ በፊት መጠጣት ይኖርብናል። አብረውን ስለነበሩ ከልብ እናመሰግናለን።